ከዕለታት አንድ ቀን አንዲት የመንገደኞች መርከብ በባህር ላይ ሳለች ከባድ ማዕበል ያጋጠማትና ትሰጥማለች። እናም ከነበሩት ሰው መካከል ሁለት ጓደኛሞች ብቻ ነበሩ በመዋኘት ትንሽዬ በረሃማ ደሴት ላይ ማረፍ የቻሉት። ሁለቱ እድለኞች የቅርብ ጓደኛሞች ነበሩ። ምን ማድረግ እንዳለባቸው ስላላወቁ ወደ ፈጣሪያቸው ከመጸለይ ውጪ ሌላ ምንም አማራጭ እንደሌላቸው ይስማማሉ። ሆኖም የማን ጸሎት የበለጠ ኃይል እንዳለው ለማወቅ ግዛቱን በመካከላቸው ለሁለት ለመክፈልና በግዛቱ ተቃራኒ ጎኖች ለመቆየት ይስማማሉ። በመጀመሪያ የጸለዩት ለምግብ ነበር። በማግስቱ ንጋት ላይም አንደኛው ደሴቲቱ ላይ የሆነ ፍሬ የሚያፈራ ዛፍ ይመለከታል። ከፍሬውም ይመገባል። የሌላኛው ሰው ግዛት ግን መሃን እንደሆነ ይቀራል። ከሳምንት በኋላም ብቸኝነት ይሰማውና ፈጣሪው ሚስት እንዲሰጠው ይጸልያል። በነጋታውም ሌላ መርከብ በማዕበል ይመታና ለአደጋው የተረፈች ብቸኛ ሴት ወደ እርሱ ደሴት ዋኝታ ትሄዳለች። በሌላኛው የደሴቲቱ ጎን ግን ምንም ነገር አልነበረም። ብዙም ሳይቆይ የመጀመሪያው ሰው ለቤት ለልብስና ለተጨማሪ ምግብ ይጸልያል። በነጋታውም አስደናቂ በሆነ መልኩ ሁሉም ነገር ይሰጡታል። ሌላኛው ሰው ግን ምንም ነገር አላገኘም ነበር። በስተመጨረሻም እሱና ሚስቱ ደሴቱን ለቀው ይወጡ ዘንድ መርከብ እንዲያገኙ ይጸልያል። ማለዳ ላይም በእሱ ደሴት በኩል መርከብ ቆሞ ያገኛል። ከሚስቱ ጋርም ይሳፈራል። ጓደኛውን ግን ደሴቱ ላይ ለመተው ይወስናል። አንድም ጸሎቱ ስላልተመለሰለት ጓደኛው የፈጣሪን በረከት ለመቀበል ብቁ አይደለም ብሎ በማሰብ መርከቧ ልትንቀሳቀስ ስትልም ከሰማይ ባልንጀራህን ለምንስ ደሴቲቱ ላይ ትተዋለህን የሚል አስፈሪ ድምጽ ይሰማል። የጸለይኳቸው እኔ ስለነበርኩ በረከቶቹ የኔ ብቻ ናቸው። የእርሱ ጸሎቶች ሁሉ አልተመለሱም። ስለዚህ ምንም አይገባውም ሲል ይመልሳል። ተሳስተሃል። እርሱ አንድ ጸሎት ብቻ ነበር ያደረገው። እኔም መልሼለታለሁ። በእርሱ ጸሎት ባይሆን ኖሮ ምንም አይነት በረከትን ባላገኘህ ነበር ሲል ድምጹ ይገስጸዋል። የመጀመሪያው ሰውን በመገረም ምን ብሎ ቢጸልይ ነው እሱ የኔ ባለውለታ ሊሆን የሚችለው ሲል ድምጹን ይጠይቀዋል። ድምጹም ጸሎቶችህ ሁሉ እንዲመለሱልህ ብቻ ነበር የጸለየው ሲል ይመልስለታል። አያችሁ፣ በህይወታችሁ ውስጥ ለቤተሰቦቻችሁና ለጓደኞቻችሁ ዋጋ መስጠት መቻል አለባችሁ። ለራሳችሁ ከመጸለያችሁ በፊት ለጓደኛችሁ ጸልዩ፣ ለቤተሰባችሁ ጸልዩ። ወዳጆቻችሁን ወደ ጎን አትተው።